በመጨረሻም የጦሩ ምሽግ ተሰበረ። ጦሩ ምሽጉን ተቆጣጥሮታል። የሱዳን ጦር በብሉ ናይል ግዛት አዲስ በከፈተው መጠነ ሰፊ የማጥቃት እርምጃ በኢትዮጵያ ድንበር አቅራቢያ የሚገኘውን ግዙፉን የፈጥኖ ደራሽ ኃይሎች ምሽግ መቆጣጠሩን የቻይናው ዢንዋ የዜና ወኪል ዘግቧል። በኢትዮጵያ ድንበር ላይ ውጊያዎች የተቀጣጠሉ ሲሆን በተለይም ከትላንት አንስቶ መጠነ ሰፊ ጥቃቶች እየተፈጸሙ ይገኛሉ። በምድር በአየር የተቀጣጠለው ይህ ውጊያ ለኢትዮጵያ እጅጉን አስጊ ሆኗል። በአማራ ክልል መጠነ ሰፊ ውጊያዎች እየተደረጉ ነው። በተለይም ካለፈው ሳምንት አጋማሽ ወዲህ በክልሉ እንደ አዲስ ውጊያ ተቀስቅሷል። የፋኖ ኃይሎችም ላይ አዲስና መጠነ ሰፊ ዘመቻ ስለመከፈቱ ከክልሉ የሚወጡ የውጊያ ሪፖርቶች አመላክተዋል። የኢትዮጵያ መከላከያ ሰራዊት በጎጃም ወሎና ጎንደር ቀጠናዎች መጠነ ሰፊ እርምጃዎችን በታጣቂዎቹ ላይ እየወሰደ ስለመሆኑም ተዘግቧል። ይህም ታጣቂዎቹን ሙሉ ለሙሉ አዳክሞ ወይንም ደግሞ ጀነራሎቹ እንደሚሉት ከአማራ ክልል አጽድቶ በትግራይ ክልል ያለውን ችግር ለመፍታት የታለመ ሳይሆን አልቀረም ተብሏል። በሰሞነኛው ዘመቻ ከፍተኛ የፋኖ አመራሮች ጭምር የተገደሉበት ሆኗል። ሌሎች የመረጃ ምንጮች በበኩላቸው ሰሞነኛው ውጊያ በአየር ጭምር የታገዘ ነው ብለዋል። ራሳቸውን የደሴቲቱ ነዋሪ ብለው የሚጠሩት የኢዜማው አመራር አቶ ግርማ ሰይፉ በበኩላቸው ፋኖ ጦር የሚያስመዝዝ በቂ ጥያቄ የለውም ሲሉ ማጣጣላቸው እያነጋገረ ነው። ታዳምጡታላችሁ። ከጠቅላይ ሚኒስትር አብይ አህመድ ጋር ተቃቅረው ዝምታ ነው መልሴ በሚለው ሙዚቃ ብሶታቸውን የገለጹት የቀድሞ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ አዲስ ሹመት ተሰጣቸው። በትግራይ አማራና ኦሮሚያ በተደረጉ ጦርነቶች በተለይም ሴቶች ላይ በተፈጸሙ ጥቃቶች ደስተኛ ባለመሆናቸው ከስልጣን የተነሱት ፕሬዝዳንቷ ዛሬ በአዲስ ስልጣን ተከስተዋል። ወይዘሮ ሳህለወርቅ ዘውዴ በዛሬው ዕለት የተሰጣቸው ስልጣን እያነጋገረ ነው የሚገኘው። ተሰሙታላችሁ። በኢራን እገዳ ሆርሙዝ ላይ ለ4 ወራት ቆማ የነበረችው የኢትዮጵያ መርከብ ወደ ጅቡቲ እንቅስቃሴ ጀመረች። በወቅቱ አሜሪካና እስራኤል ኢራን ላይ ጥቃት ሲከፍቱ ከማንም ቀድማ ኢራንን ያወገዘችው ኢትዮጵያ በጦርነቱ ከፍተኛ ቀርቃር ውስጥ ገብታ እንደነበር የሚታወስ ሲሆን ሆርሙዝ ላይ ቆመው የነበሩ መርከቦቿም ቀስ በቀስ ሆርሙዝን እየተሻገሩ ስለመሆናቸው መረጃዎች አመላክተዋል። ይዘነዋል። የሊቢያ መንግስት የኢትዮጵያ የሱዳንና ኤርትራ እንዲሁም ሶማሊያ ዜጎች ወደ አገሪቱ እንዳይገቡ እገዳ መጣሉን የተመለከተ መረጃም በጥንቅራችን ተካቷል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሮቹ እናመራለን። በኢትዮጵያ ድንበር ላይ የጦሩ ምሽግ ተደረመሰ። የሱዳን ጦር የፈጥኖ ደራሽ ኃይሉ ምሽግ ተቆጣጥሮታል። የኢትዮጵያ ድንበር ላይ የአየር ጥቃቶችና የምድር ጥቃቶች እየተፈጸሙ ይገኛሉ። የሱዳን የእርስ በርስ ጦርነት በተለያዩ ግንባሮች እየተጠናከረ ባለበት በአሁኑ ወቅት የሱዳን ሰራዊት በብሉ ናይል ክልል መጠነ ሰፊ ወታደራዊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ የሚገኙ ቁልፍ የአማጽያንን ምሽግ ተቆጣጥሯል። ሱዳን ትሪቡንና የቻይናው ዢንዋ የዜና ወኪል እንደዘገቡት ወታደራዊ ዘመቻው ማክሰኞ ዕለት በጌሳን ወረዳ በአራተኛ እግረኛ ጦር ስር በሚገኘው የሱዳን ሰራዊት 13ኛ እግረኛ ብርጌድ የተካሄደ ነው። ጥቃቱ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኙትን ከአቡ ዱግላና አሻምቦ ባሻገር ያሉ አካባቢዎችን ኢላማ አድርጓል። መከላከያ ሰራዊቱ አልባር የተባለውን አካባቢ ሙሉ በሙሉ በቁጥጥር ስር መዋሉ የተገለጸ ሲሆን ቦታው በጄሶፍ ቱካ በሚመራው የሱዳን ህዝብ ነጻነት ንቅናቄ ይዞታ ስር የነበረ ትልቁና ቁልፍ ምሽግ መሆኑን ተመላክቷል። በዘመቻው ወቅት በርካታ ታጣቂዎች በቁጥጥር ስር መዋላቸው እንዲሁም የጦር መሳሪያዎችና ወታደራዊ ቁሳቁሶችን መማረካቸው ነው የተሰማው። ይህ ወታደራዊ ጥቃት የተሰነዘረው የሱዳን መከላከያ ሰራዊት ከፈጥኖ ደራሽ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ጥምረት ጋር እየተዋጋ ባለበት በስትራቴጂካዊ የድንበር ወረዳዎች ማለትም በጌሳንና በኩርሙክ አዲስ ውጊያ ባገረሸበት ወቅት ነው። የሱዳን ባለስልጣናት ቀደም ሲል ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክ ድጋፍ እያደረገች ነው በሚል የከሰሱ ቢሆንም አዲስ አበባ ግን የቀረበባትን ክስ ውድቅ አድርጋለች። ሱዳን ትሪቡን የጠቀሳቸው ወታደራዊ ምንጮች እንደሚሉት ደግሞ የሱዳን ጦርና አጋር ክፍሎች እስከ ኢትዮጵያ ድንበር ድረስ ያሉትን አካባቢዎች ሙሉ በሙሉ ከአማጽያን ለማጽዳት የሚያደርጉትን ዘመቻ ይቀጥላሉ የሚል ነው። ሰራዊቱ የዚህ ጥቃት ዓላማ አማጽያኑ ወደ ጌሳን የሚያደርጉትን እንቅስቃሴ መክታትና ባለፈው መጋቢት ወር ጀምሮ በፈጥኖ ድጋፍ ኃይልና በሱዳን ህዝብ ነጻነት ንቅናቄ ጥምረት ቁጥጥር ስር የቆየችውን ስትራቴጂካዊቷን የድንበር ከተማ ኩርሙክን መልሶ መቆጣጠር ነው። በሱዳን መከላከያ ሰራዊትና ሱዳን ፈጥኖ ደራሽ ኃይሎች መካከል የተጀመረ
የነበረው ውጊያ ወደ ኢትዮጵያ ድንበር እየተስፋፋ መጥ። በሌላ በኩል የሱዳን መከላከያ ሰራዊት በሰሜን ዳርፉር ግዛት ከአልቴዊሻ በስተሰሜን ጠላት ያላትን ድሮን መጥቶ መጣሉን የገለጸ ሲሆን ይህም በሁለቱ ተፋላሚ ወገኖች መካከል ድሮንን መጠቀም እየጨመረ መምጣቱን ያሳያል ተብሏል። በአማራ ክልል ካለፈው ሳምንት አጋማሽ ጀምሮ መጠነ ሰፊ ውጊያዎች እየተደረጉ ይገኛሉ። በተለይም በወሎ በጎጃም እና ጎንደር ቀጠናዎች ላይ መጠነ ሰፊ ጥቃቶች እየተፈጸሙ ይገኛሉ። የኢትዮጵያ መከላከያ ሰራዊት የፋኖ ታጣቂዎች ላይ እንደ አዲስ ዘመቻዎችንና ኦፕሬሽኖችን እየፈጸመ እንደሚገኝም ተመላክቷል። በዚህም ሳቢያ ነው እንደ አዲስ በክልሉ ውጊያዎች ያገረሸው ተብሏል። የኢትዮጵያ መከላከያ ሰራዊት በአማራ ክልል የሚንቀሳቀሰውን አማጺ ቡድን ሙሉ ለሙሉ ለማጥፋት ወይንም በማዳከም ሙሉ ትኩረቱን በትግራይ የሚንቀሳቀሰው የህወሓት ኃይል ላይ ለማድረግ ማቀዱም እየተገለጸ ነው። የፋኖ ከፍተኛ አመራሮች ጭምር በተገደሉበት ሰሞነኛ ውጊያው በአየር ጭምር የታገዘ እንደነበርም የመረጃ ምንጮች እየጠቆሙ ይገኛሉ። የመከላከያ ሰራዊት ውጊያዎቹን በተመለከተ በዛሬው ዕለት ባጋራው መረጃ በሰሜን ወሎ ዞን መቄት ወረዳ የፋኖ ታጣቂዎች ላይ ኦፕሬሽን ፈጽሜያለሁ ብሏል። የሰራዊቱ የ803ኛ ኮር የ65ኛ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል አብዲ መሐመድ በወረዳው በአግሪት ክላስተር የመከላከያ ሰራዊት ከጥምር ጦሩ ጋር በቅንጅት ሆኖ ኦፕሬሽን አድርጓል፣ ከፍተኛ ጉዳትም በታጣቂ ቡድኑ ላይ አድርሰናል ሲሉ ተደምጧል። በዚህ መሰረት በርካታ የፋኖ አባላት ሲሞቱና ሲቆስሉ አንድ የፋኖ አባል ደግሞ በቁጥጥር ስር ውሏል ሲሉ ኮሎኔሉ ተናግረዋል። በዚህ ውጊያ 2 ብሬን፣ 1 የቃታ ሱኪ መሳሪያ፣ 150 የብሬን ጥይትና 3 የብሬን ሽንሽል በቁጥጥር ስር ውሏልም ተብሏል። ይህ በእንዲህ እንዳለ ራሳቸውን የደሴቲቱ ኗሪ ብለው የሚጠሩት የኢዜማው ከፍተኛ አመራር አቶ ግርማ ሰይፉ የፋኖ ታጣቂዎች ጦር የሚያስመዝዝ በቂ ምክንያት የላቸውም የሚል አነጋጋሪ አስተያየት ሰጥተዋል። መንግስት ወደ ትግራይ ጦር አዝምቶ ህወሓትን በአስቸኳይ ልክ ያስገባ የሚል ጥሪ በተደጋጋሚ ያቀረበ የሚገኘው ኢዜማ አሁን ደግሞ በአመራሩ አቶ ግርማ ሰይፉ በኩል ከአማራ ክልል እስከ ኦሮሚያ ከትግራይ እስከ አፋር ያሉ አማጺዎች ጦር የሚያስመዝዝ ምንም ጥያቄ የላቸውም ሲሉ ተደምጠዋል። አቶ ግርማ ስለ መንግስት አማጺዎች ድርድር ለቀረበላቸው ጥያቄ በሰጡት ምላሽ ታጣቂዎች መሳሪያ ያነሱበት አሳማኝ ሰበብ የለም ብለዋል። ኢትዮጵያ ውስጥ ከመንግስት ጋር የሚዋጉ ሁሉም ታጣቂዎች መሳሪያ አንስቶ ለመዋጋት የሚያበቃ በቂ ምክንያት የላቸውም ሲሉም ለሪፖርተር ጋዜጣ ተናግረዋል። አቶ ግርማ ስለ ታጣቂዎች በሰጡት ማብራሪያ የህልውና አደጋ አለብኝ የሚለው ሁሉ የህልውና አደጋ አለበት ብዬ አላምንም በማለት ተደምጠዋል። ከፋኖ እስከ ኦነግ ሸኔ አንዳቸው መሳሪያ ለማንሳት ምክንያት እንደሌላቸው የሚያብራሩት አመራሩ እንደርሳቸው ገለጻ በየአቅጣጫው የሚታየው መገዳደል ሰበብ አልባ ነው። በተለይ የትግራው ጦርነት ወቅት ወደ ጦርነት የሚያስገባ አንዳችም አይነት ሰበብ እንደሌለ ይጠቅሱና የትግራይ ሰላም ማጣት ከህወሓት ረባሽነት የመነጨ